የወላይታ ዞን ፐብሊክ ሰርቪስና ሰው ሀብት ልማት መምሪያ የአስፈጻሚ ተቋማት መዋቅራዊ ማሻሻያና የአዲሱን የደሞዝ ማሻሻያ አስመልክቶ የምክክር መድረክ አካሂዷል። በመድረኩ በአዲሱ ፐብሊክ ሰርቪስ መመሪያ የአስፈጻሚ ተቋማትን መዋቅርን ለማሻሻል ጥናት ሲደረግ መቆየቱን የተናገሩት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በዚህ አፈጻጸም ሂደት ችግሮች እንዳይከሰቱ አጽንኦት ሰጥተዋል። ዋና አስተዳዳሪው አክለውም ውጤታማ የአስፈጻሚ ተቋማት መዋቅራዊ አደረጃጀት የአገልግሎት አሰጣጥን ለማሻሻል ዘላቂ ልማትን ለማረጋገጥና መልካም አስተዳደርን ለማስፈን አይነተኛ ሚናን ይጫወታል ብለዋል። በፊት በነበረው አካሄድ ከሄድን በምንም አይነት መንገድ ወጪ ቆጣቢ በሆነ መንገድ መጠቀም ስለማንችል አሁን ያለው ክልሉ ነባራዊ ሁኔታ ከግንዛቤ ውስጥ ያስገባ ቀልጣፋነትን እንደዚሁም ለህዝባችን የምንሰጠውን የአገልግሎት ተደራሽነትን መነሻ ያደረገ በአንዳንድ መዋቅሮች ላይ የሚና መደበላለቅም ያለበት ከተናባብነትም አንፃር ከላይ ከፌደራል እስከ ታችኛው መዋቅር ድረስ ያለውን አንድ የማድረግ ስራ ለማድረስ መነሻ ተደርጎ ነው ጥናቱ የተካሄደው። ስለዚህ ይሄ ጥናቱ በፕሮጀክት ጽሕፈት ሲመራ ቆይቶ አጠቃላይ በክልል ደረጃ ጸድቆ ለሁሉም ዞኖች ተሰራጭቷል። የኛም ዞን እንደ ዞን ያው ይሄን ኃላፊነት ወስደን ወደ ታች ለማውረድ የመጀመሪያው የሆነውን እነዚህ ከየመዋቅር የመጡ ሰዎችን ግንዛቤ ማስጨበጥ ስራ የጥናቱን መነሻነት የተደረገበት ዋና ዓላማ የማስፈጸሚያ ስልቶች ወደ ታች ስንሄድ ደግሞ የሚገጥሙ ችግሮችን እንዴት መፍታት አለብን የሚባሉ ጉዳዮች ላይ የጋራ ግንዛቤ ፈጥረን ወደ ተግባር ለመግባት ነው። ከ80 በመቶ በላይ የዞኑ በጀት ለደሞዝ ክፍያ በሚውልበትና ከ2300 በላይ የኮንትራት ሰራተኞች አሉ በሚባልበት የወላይታ ዞን አዲሱ መዋቅራዊ ለውጥ ትልቅ ምርታን ያመጣል ተብሎ ይጠበቃል። በመመሪያው መሰረት አዲሱ የደሞዝ ጭማሪ ተግባራዊ የሚደረገው በየመዋቅሩ ያለውን የሰራተኛ ቁጥርና ደሞዝ መነሻ በማድረግ መሆኑን የጠቆሙት የወላይታ ዞን ፐብሊክ ሰርቪስና ሰው ሀብት ልማት መምሪያ ኃላፊ አቶ ማንደፍሮ ግርማ ናቸው። የአስፈጻሚ ተቋማት አደረጃጀት ዋና ዓላማ የተልዕኮ ግልጸኝነትን መፍጠር፣ ውጤታማነትንና ወጪ ቆጣቢነትን ማስፈን እንዲሁም የሕዝብን አዳጊ ፍላጎቶች የማስተናገድ አቅምን መፍጠር እንደሆነም አብራርተዋል። ጥናቶች ተደርገዋል። በዛ ጥናት መነሻ ጥናቱ ጠቃሎ የተለያዩ ግኝቶችን ይዞ ጥናቱ ወጥቷል። ከነዛ ግኝቶች አንጻር የነበሩ ወይም የቀድሞ አደረጃጀቶች አንደኛ ወጪ ቆጣቢ አልነበሩ፣ ሁለተኛ አገልግሎት አሰጣጣቸው በጣም ደካማ ነው። የህዝባችን የልማትና የመልካም አስተዳደር ጥያቄ ከመመለስ አንጻር ስታዩ ከፍተኛ የሆነ ችግር ያለባቸው ሆኖ በጥናቱ እንደገኘት መውጣቱን መነሻ ተደርጎ በዚህ አሁን በተደራጀው የደቡብ ኢትዮጵያ ክልል ያው ክልላችን የልማት የብልጽግናና የብልጽግና ተምሳሌት ለማድረግ እንደሞቶ ተደርጎ እየተሰራ ባለበት ሰዓት ላይ አሁን ባለን ሁኔታ እነዚህ መዋቅሮች በአዲስ መልክ መደራጀት አስፈላጊ ሆኖ ስለተገኘ በዛ መነሻ እኛም ዛሬ የዞናችንን የወረዳ መዋቅር የአደረጃጀት ስራዎች ምን መምሰል አለባቸው በሚለው ከወረዳ ከተማ ከመጡ አመራሮች ጋር እየመከርን እንገኛለን።